የሸክላ ሰሪው የወርቅ ማሰሮ። በድሮ ጊዜ አንድ ውብ መንደር ውስጥ አሰፋ የተባለ በጣም ደግና ትጉህ የሸክላ ሰሪ ይኖር ነበር። አሰፋ ከሸክላ አፈር እያቦካ የሚሠራቸውን ማሰሮችንና ዕቃዎች እየሸጠ ቤተሰቡን በሐቅ ያስተዳድር ነበር። ሥራው የድካም ቢሆንም እጆቹ በሠራቸው ዕቃዎች ላይ ሁልጊዜ ፈገግታና ሰላም ይነበብባቸው ነበር። አንድ ቀን አሰፋ ለሸክላ ሥራ የሚሆን ምርጥ አፈር ፍለጋ ወደ አንድ ትልቅ ተራራ ስር ያመራል። ቦታው ሰው የማይደርስበትና ለምለም አፈር ያለው ነበር። አሰፋ መሬቱን በጥንቃቄ እየቆፈረ ሳለ አካፋው ከአንድ ጠንካራ ነገር ጋር ይጋጫል። ድምፁ ለየት ያለ ነበር። አፈሩን ገለጥለጥ አድርጎ ሲመለከት የሚገርም ነገር አየ። በአፈር ውስጥ ተቀብሮ የቆየ በጥንታዊ ቅርጻ ቅርጾች ያጌጠ ትልቅ የወርቅ ማሰሮ አገኘ። ማሰሮ በፀሐይ ብርሃን ሲመታ ይብረቀረቅ ነበር። አሰፋ ማሰሮውን አንስቶ ለተወሰነ ደቂቃ በትኩረት ተመለከተው። እንዲህ ያለው ውድ ነገር አግኝቶ ሕይወቱን ሙሉ ለሙሉ መቀየር፣ ትልቅ ቤት መግዛትና ከሸክላ ድካም ማረፍ ይችል ነበር። ነገር ግን አሰፋ ቁጭ ብሎ አሰበ። ይህ የወርቅ ማሰሮ የእኔ አይደለም። እኔ የመጣሁት የሸክላ አፈር ፍለጋ ነው። ይህ ማሰሮ እዚህ የተቀበረው ምናልባት የዚህ መሬት ባለቤት የሆነ ሰው ጥሎት ወይም ተደብቆበት ሊሆን ይችላል። የሰው ሐቅ ለእኔ አይበጅም በማለት ማሰሮውን በነበረበት ቦታ በጥንቃቄ መልሶ ቀበረው። የፈለገውን የሸክላ አፈር ብቻ በከረጢቱ ሞልቶ ወደ ቤቱ ተመለሰ። በማግስቱ የዚያ መሬት ባለቤት የሆነው ባለሀብት ወደ ቦታው ይመጣል። ባለሀብቱ መሬቱ ተቆፍሮ ስለነበር ደንግጦ ሲመለከት አሰፋ አፈሩን አልብሶ የሄደውን የወርቅ ማሰሮ ያገኘዋል። ማሰሮ ውስጥ ደግሞ በአሰፋ እጅ የተጻፈች አጭር ማስታወሻ ነበረች። ማስታወሻው ምን ይላል መሰላችሁ? እኔ ሸክላ ሰሪው አሰፋ ነኝ። አፈር ስቆፍር አግኝቼው ባለቤቱ እንዲወስደው መልሼ ቀብሬዋለሁ የሚል ነበር። ባለሀብቱ በአሰፋ ታማኝነትና ቅንነት እጅግ ተገረመ። በዚህ ዘመን እንደዚህ ያለ እውነተኛ ሰው ማግኘት ከባድ እንደሆነ አወቀ። ወዲያውኑ ወደ አሰፋ ቤት በመሄድ አሰፋን አገኘውና እንዲህ አለው፣ አንተ በጣም መልካምና እውነተኛ ሰው ነህ። ይህን ማሰሮ ወስደህ ብትሸጠው ማንም አያውቅብህም ነበር። አንተ ግን የራስህን ሐቅ ብቻ ፈለግህ። ፈጣሪ አንተን ታማኝነት አይቷል። ስለዚህ ለዚህ ቅንነት ይህንን የወርቅ ማሰሮ ሙሉ በሙሉ ለአንተ በስጦታ አበርክቼልሃለሁ አለው። አሰፋ መጀመሪያ ባይቀበልም ባለሀብቱ አጥብቆ ስለለመነው ስጦታውን ተቀበለ። ማሰሮውን ሸጦ ሕይወቱን ለወጠ። ትልቅ የሸክላ ማምረቻ ከፈተ። የተቸገሩትንም ሁሉ መርዳት ጀመረ። የስግብግብነት ፍጻሜ። ይህ በእንዲህ እንዳለ በዚያው መንደር ውስጥ የሚኖር በየነ የተባለ ስግብግብና ሰነፍ ሰው ነበር። የበየነ ዓይን ሁልጊዜ በሰው ንብረት ላይ ነበር። የአሰፋን ታሪክ ሲሰማ ወዲያውኑ ምቀኝነትና ስግብግብነት በውስጡ ነደደ። እኔስ ለምን ዕድሌን አልሞክርም በማለት አካፋውን ይዞ ፈጥኖ ወደዚያ ተራራ ስር አመራ። ቦታው ላይ ደርሶ መሬቱን በኃይል መቆፈር ጀመረ። ትንሽ እንደቆፈረ እሱም አንድ ትልቅ የብረት ሳጥን አገኘ። ሳጥኑን ከፍቶ ሲመለከተው ግን ውስጥ ያለው ወርቅ ሳይሆን ተራ ድንጋዮችና አሮጌ ብረቶች ነበሩ። በየነ ግን በስግብግብነት አእምሮ ታውሮ ስለነበር ይህን ሳጥን ወስጄ ለባለቤቱ የወርቅ ማሰሮ አገኘሁ ብዬ ብነግረው እሱም እንደ አሰፋ ተመቶ ትልቅ ስጦታ ይሰጠኛል ብሎ አሰበ። ልክ እንደ አሰፋ ተመኝቶ ትልቅ ስጦታ ይሰጠኛል ብሎ አሰበ። ሳጥኑን ተሸክሞ በቀጥታ ወደ ባለሀብቱ ቤት ሄደ። ፊቱ ላይ የሐሰት እንባ እየተናነቀው ነው። ጌታዬ ሆይ፣ በመሬቱ ላይ ስቆፍር ይህንን ውድ የወርቅ ማሰሮ አገኘሁ። እኔ እውነተኛ ሰው ስለሆንኩ ያውስ ላስረክቦት መጣሁ። ልክ እንዳሰፋ እኔን የሚሸልሙኝ አለው። ባለሀብቱም ሳጥኑን እንዲከፍት አዘዘ። ሳጥኑ ሲከፈት ግን ውስጥ ያለው አሮጌ ብረትና ድንጋይ ብቻ ነበር። ባለሀብቱ በጣም ተናደደ። የሰውየውን ውሸትና ስግብግብነት ወዲያውኑ ተረዳ። ድምፁን ከፍ አድርጎ እንዲህ አለው፣ አንተ ውሸታምና ስግብግብ ሰው ነህ። አሰፋ ግን እውነተኛ ወርቅ አግኝቶ ነው በታማኝነት የተወው። አንተ ግን ድንጋይና ብረት ይዘህ እኔን ለማታለልና ሽልማት ለመቀበል መጣ። ውሸትና ስግብግብነት መጨረሻው ውድቀት ነው በማለት ወታደሮቹ ከቤት እንዲያባርሩት አዘዘ። የበየነ ውሸት በመንደር ሁሉ ተሰማ። የገዛ ጓደኞችና የሰፈሩ ሰዎች ሁሉ ናቁት። ተጠይፈውም አንገቱን ደፍቶና ተሸማቆ መኖር ጀመረ። የታሪኩ መልእክት ቅንነትና ታማኝነት መጀመሪያ ላይ ዋጋ የሚያጡ ቢመስሉም
መጨረሻቸው ግን ሁልጊዜ በክብርና በበረከት ነው። ስግብግብነትና ውሸት ግን ሰውን ለጊዜው ጥቅምና ስም የሚያሰጡ ቢመስሉም ፍጻሜያቸው ግን ውድቀትና ባዶነት ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ እንደዚህ አይነት አስተማሪ ታሪኮች እንዲደርሳችሁ ላይክ፣ ሰብስክራይበር እና ኮሜንት አድርጉ።